ሶሻል ሚዲያውን የሪል ስቴት ማስታወቂያ አጥለቅልቆታል። አዎ የትኛው ነው ትክክለኛ የትኛው ነው እንትን ማድረግ ያለብኝ? ሁሉንም ጎብኝቶ ሁሉንም ሰምቶ ትንሽ ይከብዳል አይደለም ለደንበኛ። እኛ ዘርፍ ውስጥ ኑረን እንኳን ግራ ትጋቢያለሽ እንዴ። ተቀጥረ ስትሰራ ያገኘው ከፍተኛ የኮሚሽን መጠን ምን ያህል ነበር? ለምሳሌ ምናምን ነው እንጂ ኮሚሽን ይከፈለኝ አይከፈለኝ ምናምን የሚለው እንትን ውስጥ እሳቤውም አልነበር። ማለት በቃ እዛ ስራ ላይ ቀጥያለሁኝ በቃ አልተባረርኩም እችላለሁ የሚለው ነገር እና ከጭንቀት ወጥቻለሁ የሚለው ፓርት ነው ለኔ የሚታየኝ። እና በኋላ ነው ጓደኛዬ አስልቶ እቺ ቡራ አይተዋል ምናምን ምን ምናምን ስለ ኮሚሽን እኮ በጣም ትልቅ ነው ምናምን ስንት መጣ ምናምን። ዋነኛው ነገር ሰው የሚፈልገው ምንድነው? ዋጋው ነው። ሊገዛ ላይገዛ የሚችለው ነገር አቅሙ ነው፣ ኪሱ ነው። ዲቴል ማስታወቂያዎች አይኖሩም። ስለ ቤቶቹ መረጃ ሲፈልግ ደግሞ ምን አለ? አፕሊኬሽን አለ፣ ዌብሳይት አለ። እነዛ ላይ በትክክል መረጃዎችን ያገኛል። ሳይት መጎብኘት ሲያስፈልገው ለሳይት አስጎብኚዎች አሉ። ሳይት አስጎብኚዎች እነዛን ሳይቶች በደንብ ያሳያሉ። ሰላም እንዴት ናቸው? የመባ ሪል ስቴት ፖድካስት ተከታታዮች በሙሉ ሁላችሁም በየራሳችሁ ሰዓት አቆጣጠር እንደምን ቆያችሁ እያልን የዛሬ እንግዳችን ከሆኑት አቶ ብሩክ ሰጠኝ ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። መባ ሪል ስቴት ፖድካስት ኢዜድ ኮኔክት። እሺ አቶ ብሩክ እናመሰግናለን። እሺ እኔም አመሰግናለሁ። እሺ በመጀመሪያ ካንተ ጋር እንተዋወቅ። እሺ አጠር ባለ መልኩ ራሴን ለማስተዋወቅ ብሩክ ሰጠኝ ይባላል። በማርኬቲንግ ማኔጅመንት እና በኮንስትራክሽን ጨርሻለሁ። እንደዚሁም የቤተሰብ ሁኔታ ደግሞ የሁለት ልጆች አባትና ባለትዳር ነኝ ማለት ነው። ስለዚህ ያው አጠር ባለ መልኩ ብሩክ ሰጠኝ ይሄን ይመስላል። እንዲሁም ደግሞ የመባ ማርኬቲንግ እና የመባ ኮንስትራክሽን እንደዚሁም የመባ ሆምስ አፕሊኬሽን፣ ሌላ ደግሞ ያው የመባ ሪል ስቴት ፖድካስት መስራችና ስራ አስኪያጅ ነኝ ማለት ነው። ይሄን ይመስላል። እሺ መባ እንዴት ተመሰረተ? መባን ለመመስረት ምን አነሳሳ? መባን ለመመስረት ያነሳሳኝ ነገር ምንድነው? አንደኛ የማርኬቲንግ ተማሪ መሆኔ፣ ያው ማርኬቲንግ ከፍት አንደኛው ነጥብ እሱ ሲሆን፣ ሁለተኛው ደግሞ ከዚህ በፊት ተቀጥሬ የሚሰራው በሪል ስቴት ዘርፍ ላይ ነው። አያት ሪል ስቴት ይሰራ ነበር። ስለዚህ እዛ በሚሰራበት ሰዓት ያሉትን ክፍተቶች በማየት ማርኬቲንግ እንድከፍት አድርጎኛል ማለት ነው። ሁለቱ ነጥቦች ናቸው። ሌላኛው ምንድነው? እንደ ማርኬቲንግ ተማሪ ሲሆን ምንድነው አያት ሪል ስቴት ላይ በሚሰራበት ወቅት አንድ ሪል ስቴት ይዘሽ ነው የምትሰሪው። እዛ ሪል ስቴት ላይ ስትሰሪ የምታወሪው ስለ አንድ ሳይት ነው ወይ ሁለት ሶስት ሳይት ካለው ልታወሪ ትችላለሽ። ነገር ግን ያ ደንበኛ እዛ ሳይት ላይ ፍላጎት ከሌለው ያን ደንበኛ ታጫዋለሽ። ስለዚህ ሪል ስቴት ላይ ስትሰሪ ደግሞ በጣም ከባድ ስራ ነው ሪል ስቴት ባይዘው ነው። ደንበኛ ለማግኘት የምትከፍለው ስላለ ያው እኛ በሰዓቱ የምንጠቀምባቸው 4 አይነቶች ሜተዶች አሉ። ከአራቱ እኔ ፎከስ አድርጌ የምሰራው ዲጂታሉ ላይ ነበር። ዲጂታል ላይ ሰው አግኝተሽ ዛሬ ቴክስት አድርገሽ ምናምን የተለያየ ቶሎ ላይ መለስልሽ ይችላል። ፕሮሞሽን ሰርተሽ ብዙ ስቴፖች አሉ። ያን ደንበኛ በዛ ሁሉ ስቴጅ ውስጥ አልፈሽ መቶ ሳይት አይቶ አውርተሽ ምናምን በቃ ከሱ ታይፕ ጋር ማየት ሲሆን እዛ ጋር ፌል አደረገ። በቃ ስለ ሌሎች ሪል ስቴቶች የምታውቂው ነገር የለም፣ ሌላ አማራጭ አለ ብለሽ አሰጭ። ስለዚህ ይሄ አንድ ክፍተት ነው ብዬ ለኔ ታየኝ ማለት ነው። ያስራሃል ማለት ነው። አንድ ሪል ስቴት ላይ ስትቆይ ያስራሃል ሳይሆን ያሉሽን ከስተመሮች ያሳጣል፣ ታጭበታለሽ ማለት በቃ እዛ ጋር ካልፈለገ ያን ከስተመር ኦሬዲ በቃ አጣሹ። ወደ ሌላ አማራጮች ሰፊ ናቸው ሪል ስቴቶች። ስለዚህ ያኛው አማራጭ ውስጥ ላይ ከሄደ አንቺ እዛ ጋር ያወጣሹ ታይም ምናምን እነዚህ ነገሮች ይባከናሉ። ስለዚህ ማርኬቲንግ ቢከፍት ሁሉንም ሪል ስቴቶች በአንድ ቦታ ይዛቸዋሉ። አማራጮች አሉ። በእነዚህ አማራጮች ውስጥ ይሄ ሪል ስቴት ብለሽ ይሄኛው እንደዚህ ይሄ እንደዚህ ብለሽ አማራጭ ታቀርብለት ያን ከስተመር አታጩም ማለት ነው። ስለዚህ በዛን ነገር በመረዳት ነው ወደ መባ የመጣሁት ማለት ነው። ሁለተኛ ያሉት ክፍተቶችንም ደግሞ ትሞያለሽ። የሰውን ጊዜና ገንዘብም ትቆጥቢያለሽ። አንቺ ጋር አያት ሪል ስቴት ጠይቆ ሌላ ደግሞ ሪል ስቴት ጋር ሂድ አይደል። ይሄም አለ ብለሽ እዛ ውስጥ ታቀርቢ፣ የእሱንም ታይም ቆጠብሽለት፣ አንቺም ደግሞ ማግኘት ያለብሽ ነገር በቀላሉ እንድታገኝ ይረዳሻል ማለት ነው። ስለዚህ
ዋነኛው ነገር ይሄ ነው ማለት ነው ወደዚህ እንዲመጣ ያደርጋል። ስራ ፈጣሪ ነኝ ብለህ ታስባለህ? ይሄ ትንሽ ከበድ ይላል። እኔ ገና ወደዛ መስመር እየመጣሁ ነው ብዬ ነው እንጂ የማስበው አሁን ላይ ስራ ፈጣሪ ነኝ ብዬ አላስብም። ማለት እንደኔ አስተሳሰብ መባ አሁን ላይ ቋሚ ሰራተኞች 10 ይኖሩታል። በፍሪላንስ ደግሞ ከ150 በላይ ሰራተኞች አሉት። ሞር ግን ፉል ታይም የሚሰሩት 10 ናቸው በመባ። ስለዚህ እንደኔ ደግሞ ስራ ፈጣሪ ነኝ ብዬ ሳስብ የማስበው ቁጥር አለ ለኔ ከ100 በላይ በመባ ውስጥ በቋሚ ሰራተኝነት ከሰሩ ያኔ ስራ ፈጣሪ ነኝ ብዬ አስባለሁ። አሁን ግን ገና ቁጥሩ ትንሽ ስለሆነ ብዙ ስራ ፈጣሪ ነኝ ብዬ አላስብም። ገና ነኝ፣ ግን ወደዛ መስመር ግን እየመጣሁ። ሪል ስቴቱ ላይ ስትሰራው ያው ሪል ስቴት ከባድ እንደሆነ ነግረኸኛልና ተስፋ የመቁረጥ ሁኔታ ገጥሞ ያውቃል ወይ ስራው ላይ? ሪል ስቴት ላይ በጣም ብዙ ጊዜ ተስፋ ቆርጫለሁ። ማለት እንዳልኩሽ ትንሽ ከባድ ነው ስራው፣ ቀላል አይደለም። ማለት ቤት ገዢን ማግኘት ቀላል ስራ አይደለም። ምክንያቱም ፖቴንሻል ከስተመሮች ያስፈልጉሻል። እነዛን ፖቴንሻል ከስተመሮች ደግሞ በቀላሉ አታገኛቸው እና ብዙ ጊዜ ተስፋ ቆርጫለሁ። አንደኛ ሪል ስቴት ዘርፍን ገና በቃ ሀብዬ የጀመርኩት አያት ላይ ገብቼ በምሰራበት ወቅት ምንም አይነት የሪል ስቴት እውቀቱ የለኝም። ግን እዛው በቃ ስልጠና አገኛለሁ፣ ተረድቼው እሰራለሁ ምናምን በሚለው የመጣሁት እና እዛ ዘርፍ ላይ ሲሄድ በጣም ብዙ ሰራተኛ ነው ያለው። በጣም የተለያየ ሲኒየሮች አሉ፣ ፍሬሾችም አሉ። በቃ እና ለአንድ ሳምንት እኔ ማስታውሰው እንደውም ስራ አልሰራም ነበር። አልሰራም ሚንስ ምንድነው የሚሰሩትን ሰዎች ነበር ማለት ልምድ ለመውሰድ ማለት ነው። በቃ እዛ ጋር አንደኛው ስልክ ይደውላል፣ አንደኛው ሰርቬይ ብሎ ይወጣል፣ አንደኛው በስልኩ በቃ የተለያየ ነገር ነው የሚሰሩት። እና የሚገርምሽ የኛ ዲፓርትመንት ዲያስፖራ ዲፓርትመንት የሚለውን ውስጥ ነው የገባሁት። ሎካል ዲፓርትመንት እና ዲያስፖራ የሚባል ዲፓርትመንት አለ። ላ ዲያስፖራ ዲፓርትመንት ውስጥ ወደ 300 ካልተሳሳትኩ 400 የሚሆኑ ሰራተኞች አሉ። አይ ቅርታና ሴልሱ ስራ ላይ ነው እንደዚህ ሁለት አይነት ያለው ዲያስፖራ ሎካል እና ዲያስፖራ ለሁለት ተከፍሎ እኛ ዲያስፖራ ዊንግ እንይዝ፣ የኛው ሎካሉ እዚህ ያለውን አይነት ነገር ታስቡ ነውና ነገር ግን የሎካሉንም እንዲሰራ ፍቃድ ይሰጥ ነበር። የሎካሉ ማለት ሰርቪሶች ተንቀሳቅሰሽ የሎካሉን ማግኘት ይቻላል፣ አይከለከልም። ዲያስፖራው ላይ ደግሞ በዲጂታል ትሰሪያለሽ እና 300 400 ሰው አለ እዛ እንትን ውስጥ በቃ የተለያየ ነገር ነው፣ በቃ የተለያየ ነገሮችን ነው የሚሞክሩት። እና እኔ ደግሞ የመጣሁት ከፕሪንቲንግ ዘርፍ ህትመት ላይ እሰራለሁ እና ኮንስትራክሽን ላይ ሰራ ነበር ከዛ በፊት። ለእኔ በቃ ማርኬቲንግ ተምሬያለሁ እዛ ጋር ቲዮሪውና ስመጣ የሆነ አንዳንዴ ስራን ስትኖሪበት ነው ገብቶሻል። በትምህርት ደረጃ ታውቂዋለሽ፣ ግን እዛ ጋር ስመጣ ብዙ ነገሮችን እንደ አዲስ ነበር የምወስዳቸው። ከዛ ለአንድ ሳምንት ስልክ የሚደውለው ጋር በጣም ስልክ ሲደውል ምን እንደሚያወራ አዳመጠዋለሁ። እዛ ጋር ስልክ እንዴት እንደሚጠቀም አያለሁ። ሌላ ደግሞ እዚሁ ላይ የሚጨምርልሽ ኦንላይንም ሰራ ነበር። ምክንያቱም ኦንላይን ሚንስ ምንድነው ፕሪንቲንግ ይሰራሉ፣ ኦንላይን ላይ ማስታወቂያ ያለቃቸዋለሁ ምናምን። አሁን ባለህበት በዚህ እድሜ ማለት ነው የሁሉ ስራ? አዎ በጣም እየተማርኩ ሰራ ነበርና የተለያዩ ነገሮች ኖርማሊ ምንድነው ረጅም ሰዓት የሰራሁት ኦንላይን እና ፕሪንቲንግ ነው። ፕሪንቲንግ ሲባል ኢምብሮይደሪ ነው የምሰራው። ያ ብዙ አሁን ላይ ይታወቃል፣ ያኔ ብዙ አይታወቅም። ኢምብሮይደሪ እና ኦንላይን እየሰራው ብቻ እንደዚህ እንትን ነበርና ስልኩ ብዙ አይከብደኝም ሳያቸው አሰራሩ። እንደውም የተሻለ ነገር እያገዝኳቸው መጣ ጀመርኩ። ኦኬ እንደዚህ ነው የሚሰሩት፣ ይሄ እኮ እንደዚህ ቢታረጉ የሚለው ፓርት የስልኩን እንትን ይሄ ኦንላይኑ ማለት ነው። ሲደውሉ ግን የማታውቂው ሰው ጋር ነው የምትደውይው። ደውለሽ ምን እንደሚልሽ አታውቂም ምናምን፣ ያ ትንሽ ይከብደኛል ብዬ ሰርቬይ ደግሞ ይወጣሉ። ሰርቬይ ምናምን እሱም ትንሽ ይከብደኛል ምናምን ብዬ በቃ ለእኔ የሚሆነው ዲያስፖራ ዊንግ እንደመምጣቴ በቃ ኦንላይን መስራት ነው። ኦንላይኑንም ስለማውቀው ይሄ ኦንላይን ላይ ፎከስ ማድረግ ጀመርኩኝና ከዛ በኋላ የተለያዩ ደንበኞችን ማምጣት ጀመርኩ። ዲያስፖራዎችም ተወካዮች ሊሰጡኛል፣
አስጎበኛለሁ ምናምን፣ ግን ሽያጭ የለም። ይመጣሉ፣ ሳይት ያሉ ብዙ ነገር ያወራሉ፣ ሽያጭ የለም። ሴልስ ስራ ላይ ደግሞ የሚሰጥሽ የ3 ወር ታይም፣ በ3 ወር ውስጥ ካልሸጥሽ በቃ ለዛ ድርጅት እየጠቀምሽው አይደለም፣ ዝም ብሎ እየከፈለሽ። ስለዚህ ምንድነው ሊያደርግ የሚችል? በቃ ፌል አድርጋል እዚህ ላይ። ስለዚህ በቃ ጨርሳል ብሎ ደብዳቤ ነው፣ አንድ ደብዳቤ ነው ይሰጥሻል። በቃ ጨረሽ 3 ወር ቤት ምንም ካልሸጥክ ማለት ነው። ስለዚህ በቃ የሆነ ጭንቀት ውስጥ እየገባው መጣ። እንዴ 3 ወር ስሙላ አንድ መሸጥ አልችልም። እዛ ጋር ደግሞ ሲጨበጭብ ታያለሽ፣ ሸጣ ይተው 400 ብዙ ነው። እዛ ጋር ሲጨበጭብ እንዴት አድርገው ነው የሚሸጡት? በቃ ማለት ግራ ይገባሻል። እና ተስፋ አይ በቃ እኔ አልችልም ማለት ነው መሸጥ፣ ጊዜም ደረሰ ምናምን እያልኩ በቃ ጭንቀት ውስጥ ገባ። በጣም ስትረስ ውስጥ ገቢያለሽ ባይዘውና ይሄ አልችልም የሚል ስሜት ውስጥ ደግሞ ይከትሻል። አስቢ፣ በጣም ብዙ ከስተመሮች እኮ አመጣሉ ያያሉ ምናምን፣ ግን አይወሱ እና በጣም ከባድ ጊዜ ነበረ። 3 ወር ደረሰ። ከዛም ማስታውሰው ቅዳሜ 21 ይሆናል፣ ሰኞ 23 ነው። እኔ የተቀጠርኩት ሰኔ 23 ነው። ደብዳቤ የሚሰጠኝ ሰኔ 23 ነው። ደረሰ ማለት ነው። ደረሰ ቀኑ በቃ። እና በቃም ደብሮኛል አስቢ። ከዛ ያኛውን ስራዬ ደግሞ ሙሉ ለሙሉ በቃ እዚህ ጋር በደንብ አሳካዋለሁ፣ ኮሚሽኑ አሪፍ ነው ብዬ ያኛውን ስራዬን እርግፍ አድርጌ ነው የተውኩት የመጣሁት አስቢ። ከዛ ደግሞ እዚህ ጋር ምን አለሽ? ቤተሰብ አለሽ፣ ልጆች አለሽ፣ ገብቶሻል። እንደ ባካፕ አልያዝኩትም ያንን ስራ። ኦልሬዲ በቃ አሳካዋለሁ በሙሉ ተስፋ ብዬ ስለመጣሁኝ ስትረስ ውስጥ ገባ። ይህ ነገር ሰኞ ደብዳቤ ልወስድ ነው፣ እንዴት ነው መሆኑ? በቃ መልሼ እዚሁ ፕሪንቲንግ ልግባ ወይስ እንዴት ነው የማደርገው? በቃ በእውነት ነው የምልሽ በሰዓቱ የነበረው እንትን ትግል ነበር። ከዛ ቅዳሜ ዕለት ሄድኩኝ አልሄድኩኝ በቃ ምን ጥቅም የለውም ካልሸጥኩ ሰኞ ደብዳቤ ለመውሰድ። የአመቱ ማርያም ንግስ ነች፣ የግሸን ማርያም የምትከበርበት መስከረም 21 ነች እና አረሰው ሂጄ ወረቀት ሊሰጠኝ ሰኞ ለምን ደርሼ ይመለሳል ማርያም ሂጄ ባነግስ አይሻልም በቃ ብዬ ብሔረ ጽጌ ማርያም ሄድኩኝ። እዛ ንግስ ጉዞ ከቤተሰቤ ጋር ሆኜ በቃ ተሳትፌ እንትን እያልኩ ምናምን፣ በውስጤ ግን ያው የሰኞ ነገር ስለምታስብ ይደብርሻል እና ተስፋ አልቆረጥክም? በቃ ማለት ተስፋማ ቆርጫለሁኝ። በቃ ማለት ሰኞ ደብዳቤ ወስዳለሁ ስለዚህ ምናምን ብዬ በቃ ግን ለምን እዚህ ጋር ቢያንስ በዓሉ ያልፈኛል እዛ ጋር ሊድ ብዬ ያው የራስሽን ደግሞ እንደሰው ያው ጸሎት ታደርጊያለሽ። ፈጣሪ ብዙ ነገሮች መቀየር ይችላል ብዬ ያው ሰው ስትሆኚ በዚህ ጎን ተስፋ ትቆርጫለሽ፣ እንደ አይነት ቦታ ስትሄጂ ደግሞ ትጽናኛለሽ። በቃ ከሆነ ይሆናል ግን ግዴታ ይሁን እዛ ሳይሆን ከሆነ ይሆናል፣ ካልሆነ ግን በቃ የነበረኝን ነገር አስቀጥለኝ። ምክንያቱም እዚህ ጋር ትልልቆች ብሮች አሉ። ስለዚህ በአንድ የተሻለ ነገር ውስጥ አድጋለሁ ደርሳለሁ ብዬ ስለነበር ሄድኩት። በቃ እንግዲህ ይህም ነበር ስራዬ። ወደዚህኛ ሄድኩ። ካልፈቀድከው አንተ በቃ የኛውን አስቀጥልልኝ ብለሽ ነው እንደ ሰው ሄደሽ ትልት የሚችል ነው። ድንገት እዛ ጋር ስልክ ተደወለልኝ። ከዛ ብዙ ጊዜ የመጣ ከስተመሬ ነው። የሆነ ግራ በመጋባት ውስጥም ተስፋ መቁረጥም ውስጥ ስለሆነ የነበርሽው አነሳው። በቃ ብሩክ ሱቆቹን ወስነናል እና ከቻለ ዛሬ ከሰዓት ካልሆነ ደግሞ ሰኞ እንጨርሳለን ምናምን አለ። አይ ሰዓት እኛ ጋር ስራ የሚሰራው እስከ 6 ሰዓት ተኩል ነው። ከከፈላችሁት ክፍያውን የተከፈለብን ደረሰኝ ያው ኦንላይን ስለሚያዝ ስቶክ እሱን አስይዛለሁ፣ ሌሎች ነገሮች ግን መጨረስ አንችልም ምናምን አልኩት። በቃ ችግር የለምሽ ወይ ሰኞ ተደረሰ ትወስዳለህ ምናምን እሺ ምናምን አልኳቸውና የነገሩኝ ካሬ ደግሞ በጣም ትልቅ ነው። 544 ካሬ ሱቅ ወደ ቤት ሲሰላ በአንድ ቀን 5 ቤት እንደማለት ነው። ከ100 ካሬ በላይ 5 ቤት እንትን ከ100 ካሬ በላይ እንደ አንድ ቤት ይታያል በእኛ ስራ ላይ ነው። ከዛ ደነገጥኩኝ። ካሬውም ትልቅ ሆነብኝ። ሱቅ የሚገዛው 20-30 ካሬ እስከ 50 ከበዛ 100 ነው። ፋንዲ ይሄ ነገር እየቀለዱብኝ ወይ ነው ሙድ እያዙብኝ ነው ምናምን ብለሽ ነው የምታስቢውና ወይስ የእውነታቸው ነው ምናምን በቃ ግራ በመጋባት ውስጥ ነኝ። ላለቃ ይደውልኩኝና እንደዚህ ካሬ ብዙ ከስተመር እየመጣ ስለሚሄድ እንደዚህ ምናምን ቢስ ነው እንዴ ብሩክ ብዙ እኮ ትልቅ እኮ ነው እውነትን ነው ምናምን። ከዛ ደግሞ ምን ተጠራጠርኩኝ
ያው ሰኞ ስለሚባረር ሙድ እያያዘብን ነው ብሎ ያስቡ ይሆን በእውነት ችግር እስኮ ምናምን ይሉ ይሆን ብዬ መሳቀቅ ጀመርኩ። የእውነት እኔ ተደውሎልኝ ነው እንደዚህ ብሎኛል ምናምን ነገር። ከዛ በኋላ ምናልባት ካልያዘችልኝ ሱቅ ደግሞ ቶሎ ስለሚወጣ ብዬ ለመምሪያ ማኔጀሩም ደወልኩለትና በቴክስትም ስቶኮቹን የመረጥኳቸውን ላኩላቸው ምናምን። ከዛ ያው ሰኞ ተስፋ ኑሮኝ ወደ ስራ ሄድኩ ማለት ነው። ከዛ ተደውለልኝ ስራ እንደገባሁኝ ደረሰኞቹን ከቢሮ መተውሰድ ምናምን አለ። በቃ ማመን ያቃተኝ። ከዛ እስቲ በቴሌግራም እስከዛው እንትን እንዳል ፎቶ ላኩልኝ አልኳቸው። ከዛ ፎቶ ሲልኩልኝ ማመን ያቃተኝ። በቃ የምር በቃ በዛ ሰዓት በቃ የነበረኝ ደስታ ይለያል። በቃ ቻልኩ ማለት ነው፣ አልተባረርኩም ማለት ነው ምናምን። በተቀጠርኩባት በእለቷ በ3ኛው ወር ሸጥኩ። በቃ ገረመኝ በጣም በቃ ማመን አልቻልኩም። ከዛ እንደ ድርጅትም ደግሞ በአንድ ጊዜ ትልቅ የተሸጠበት ሪከርድ መሆኑ ነበር የተያዘው ነው። በቃ ጭብጨባ ምናምን በቃ ያ ቢሮ በቃ ታወከ ማለት ነው። እስከዛሬ አጨበጭባለሁ ምናምን ሲጨበጭብ እኔ እንዴት ነው የምሸጠው ምናምን እንትን ውስጥ ነበር። ከዛ በአንዴ በቃ ጭብጨባው በቃ በጣም እንትን ሆነ ደመቀ ምናምን። ከዛ አለቃይም ተነስታ ይሄ ልጅ ብዙ ለፍቷል ሞክሯል በቃ እና እንደዚህ በመሆኑ ባለመለየቱ ምናምን በቃ ደስ ብሎኛል ምናምን በቃ በጣም ቀወጠችው። በጣም ታበረታታኝም ነበረ። በዚህ አጋጣሚ እንደውም አመሰግናታለሁ። ቤዛ ትባላለች ነው። በቃ በጣም ደስ አለኝ። ከዛ አንድ አለቃይ ደግሞ ከሷ በላይ ደግሞ ያለው በዚሁ አጋጣሚ እሱንም ለማመስገን እወዳለሁ። ፍስሐ ይባላል። እኔ እንደወጣ እንድባረር ፍላጎት አልነበረው። ይህ ልጅ አቅም አለው እና ቆየው ምናምን እያለ ለዳይሬክተሮቹ ይከራከርልኝ ነበርና ያንን ታይቷቸው ስለነበረ በዚሁ አጋጣሚ ያመሰገንኳቸው ለዚህ ነው። ብቻ ብዙ አልፎ በ3 ወሩ ታይም በመጨረሻው ጊዜ ሽጫለሁ። ስለዚህ የነበረው ነገር ተስፋ አስቆራጭ ነበር። የመጨረሻ ተስፋ ቆርጬ ነበር ማለት ነው። እና ግን ወዲያው ደስታው ተቀየረ። ከዛ እኔ መሸጤ ነው በዛ ሰዓት ማስበው እና የነበረው እንትን ግን እንጃ ይለያል። እንደዚህ አይነት አጋጣሚዎች ብዙ ጊዜ አይፈጠሩም። አንድ ቀን ሲቀር በጣም የሚገርም ነው። ለእኔ ተአምር ነው እስከዛሬ ሳስበው እና ይሄን አረሰው መቼ። በጣም ደስ ይላል። ተቀጥረ ስትሰራ ያገኘው ከፍተኛ የኮሚሽን መጠን ምን ያህል ነበር? ተቀጥሬ ስሰራ ያገኘሁት ኮሚሽን እንዳልኩሽ ተስፋ ቆርጬ በተስፋ ውስጥ ያገኘሁት ትልቁ ሽያጭ ኦልሞስት 5 ቤት 500 ምናምን 40 ካሬ ያልኩሽ እሱ ነው። ከዛ በኋላ ያው 1-2 እያልሽ ትይዛለሽ፣ ግን በአንድ ጊዜ ትልቅ የመጣው እሱ ነበር። እንደውም በዛ ሰዓት እኔ አልነበርኩም ያሰላሁት። እኔ በዛ ሰዓት ደስታ ውስጥ ነኝ። በቃ መሸጤን መቻሌን ምናምን ነው እንጂ ኮሚሽን ይከፈለኝ አይከፈለኝ ምናምን የሚለው እንትን ውስጥ እሳቤውም አልነበር። ማለት በቃ እዛ ስራ ላይ ቀጥያለሁኝ፣ በቃ አልተባረርኩም፣ እችላለሁ የሚለው ነገር እና ከጭንቀት ወጥቻለሁ የሚለው ፓርት ነው ለእኔ የሚታየኝ። እና በኋላ ነው ጓደኛዬ አስልቶ ቡራ አይተዋል ምናምን ምን ምናምን ስለው ኮሚሽን እኮ በጣም ትልቅ ነው ምናምን ስንት መጣ ምናምን ስለው 1.6 ሚሊዮን እኮ ነው የሰራው። ያም እንትን ብሎ እንጂ ካልተቀናነሰ ሁላ ወደ 2 ምናምን እንደዚህ ይደርሳል። እኔ ያክል ይደርሳል ምናምን። እኔ እኮ እሱንም የማስላት እንትን ውስጥ አልገባውም ምናምን እያልኩ አዎ እንደዚህ ምናምን ብሎ ያሰላሉን አሳይቶኝ ምናምን ያው ፍሬሽ አልነበር ያሰላሉን አሳየኝ ምናምን ሲቀነስ እንዲህ ብሎ ሲናገር በቃ ደስ አለኝ። ከነበረ ደስታ ላይ ደግሞ ጨመራል። ኦኬ በቃ እግዚአብሔር ከፈቀደ ለካ አጭር ነው ቶሎ ነገሮችን እንትን የምትይበት አይነት ፓርት ተሰማኝ። በቃ ደስ አለኝ እና 1.6 ሚሊዮን አስታውሳለሁ። ትልቅ የመጀመሪያ ብዙ ብር ነው እንደ መጀመሪያ። ለሽያጭ አማካሪዎች ምን ትመክራለህ? ለሽያጭ አማካሪዎች የምመክረው ነገር ቢኖር በቃ ተስፋ እንዳትቆርጡ። ትልቁ መልእክቴ እዚህ ስራ ላይ ትልቁ ነገር ምን ይፈልጋል መሰለሽ? አንደኛ ስራውን መውደድ። ስራውን ከወደድሽው በቃ የፈለገ ነገር ቻሌንጅ ቢያደርግሽ ምንም አይነት ነገር አያስወጣሽም። ሁለተኛ ትዕግስት እንዲኖርሽ ይገባል። ትዕግስት ካለሽ የተለያዩ ከስተመሮችን የፈለገ ነገር ቢመጣ ታግሰሽ ታሳልፊያቸዋለሽ። ሶስተኛ ተስፋ አለመቁረጥ የሚለውን ነገር በአእምሯቸው ውስጥ መያዝ አለባቸው። እዚህ ስራ ላይ ዛሬ የሰራሽው አይደለም ዛሬ የሚከፍልሽ። ዛሬ የሰራሽው መቼ እንደሚከፍልሽ አታውቂም። ነገ ከነገ ወዲያ ነው ክፍያው የሚመጣው እና
በቃ ትዕግስት ኑሯችሁ ስሩ። ምክንያቱም ቅድም እንደተናገርኩት ለምሳሌ እኔ ያኔ 3 ወር ሙሉ አልሸጥኩም ነበር። ከ3 ወሩ በኋላ ነው 3 ወሩ ሲደርስ ነው የሸጥኩት። ስለዚህ ዛሬ እያዋሩ ዛሬ እያሳለፉ ያሉት ነገሮች ዛሬ ላይ ጥሩ መልስ አልመጣልንም፣ ዛሬ ላይ ምናምን የሚሉት ፓርት አያውቁትም። አንደኛ ቤት ማለት ቀላል ነገር አይደለም። ለምሳሌ አሁን አንቺ ቤት መግዛት ፈልገሽ ብትወጪ አይተሽ ምን ብለሽ ወደ ውሳኔ ቶሎ አትመጭም። የራሴ የምትይውን ሰው ታማክሪያለሽ፣ ታዋሪያለሽ፣ ታሳያለሽ። ምክንያቱም ትልቅ ብር ነው የምታወጪው። ያንን ትልቅ ብር አንዴ ለማውጣት ቶሎ አትደፍሪ። ገብቶሻል? ስለዚህ ቶሎ ድፍረቱ ስለማይኖርሽ የተለያዩ ሳይዶችን እያየሽ ምናምን ነው ወደ ውሳኔ የምትመጪው። ቆይ ሊልሽ የሚችል ሰው ይኖራል። ቆይ ይሄ ጥሩ አይደለም ሊልሽ የሚችል ሰው ይኖራል። አይ ውሳኔሽ ትክክል ነው። ከዛ ኮንፊውዝ ትገኛለሽ። በቃ የትኛው ነው የኔ ትክክል? ስለዚህ እነዛ ጊዜያቶች ምን ይሆናሉ? ረጅም ይሆናሉ። ስለዚህ ትልቁ ፓርት ነው እንዲወስዱ የምፈልገው። ብዙ ጊዜ ጎግልም ዩቲዩብም የተለያዩ ነገሮች ሳይ ስለ ሴልስ ምንድነው የሚገጥመኝ? ብዙ ሴልሶች መሸጥ የማይችሉት በፎሎ አፕ ችግር ነው የሚል ነገር ነው ያሉት። አንድ ሰው ወደ ሽያጭ ለመምጣት ቢያንስ 5 ጊዜ ሊያዋራው ይገባል ያን ከስተመር። ከዛ በኋላ ነው ቤተሰብ የሚያደርገው። ለምሳሌ እኔ አንቺ ጋር ዛሬ ደውዬ እንደ አዲስ ተዋውቄሽ ምናምን አዲስ ሆነሻል፣ ቶሎ ትቀበኛች። ሁለተኛ ስደውልሽ ከመጀመሪያው ግን የሆነ መለስ ብለሽ ታዋሪ ትችላል። ሶስተኛ ስደውልሽ ግን ስራዬን በደንብ ተረድተሽዋል፣ ምን ይሆናል? ኦኬ እሺ ምናምን ያልሽ የሆነ ኢንፎርሜሽኖችን የመሄድ የመቀበል ቀጣይ ጥያቄዎችን የመጠየቅ ከዛ አራተኛ ላይ ሳይት እንደዚህ 5 እየተባለ ክሎዚንግ የሚመጣው። ስለዚህ በትንሹ 5 ጊዜ መደወል ከዛም በላይ ይፈልጋል። ያም ያንቺ ክሎዚንግ አሰራርሽ ይወስናል። እሺ እዚህ ላይ መጨመርለት ጥያቄ፣ እሺ አንድ ከስተመር ላይ 5 ከዛ በላይ እንደውላለን ብላል። አይሰለችም ወይ ያ ከስተመር ደጋግመህ ስትደውልበት? ምን መሰለሽ የሚሰለች አለ። በመጀመሪያም በደወልሽለት ስልክ ያልሆነ ቃላቶች ተናግሮሽ ምናምን እንትን የሚልሽ ሰው አለ። ግን ደግሞ ያንን ኢንፎርሜሽን ፈልጎ ወይ ፕሮሞሽን ለቀሽ ራሱ ደውሎ የምታናገሪ ሰው አለ። ሶሻል ሚዲያ ላይ ደግሞ እየተከታተልሽው ስልክ ተቀብለሽ የምታወሪ ሰው አለ። ቀጥታ ቴሌማርኬት እንደሚባለው ስልክ የሆነ ዶክመንት ላይ ወስደሽ ምናምን ደውለሽ የምትይው ሊሰርቪሽ ሁሉ ይችላል። በቃ ያልሆነ ነገር ሊናገርሽ ይችላል። እና ያንን ሳይሆን ኢቭን ያንንም ለስለስ አድርገሽ እያወራሹን ወደ ራስሽ ልታመጭ ትችላለሽ። እና ምንድነው ያው ሴልስ ላይ ትዕግስተኛ መሆን አለብሽ ያልኩት ለዛ ነው። እና እነዚህን በቃ ፎሎ አፕ ላይ በደንብ መስራት አለባችሁ እና ትዕግስተኛ መሆን አለባችሁ። በይበልጥ ደግሞ ለከስተመራቸው ታማኝ መሆን ደግሞ መቻል አለባቸው። ምንም አይነት ኢንፎርሜሽን ሳያዛቡ በትክክል ከነገሯቸው እነዛን ከስተመሮች ወደ ራሳቸው በደንብ መያዝ፣ ቤተሰብ ማድረግ ይገባል። እና ይሄንን ካደረጉ ጥሩ ነው ብዬ አምናለሁ። በሪል ስቴት ዘርፉ ላይ ላንተ አርአያ ይሆናሉ ብለው የምታስባቸው እነማን ናቸው? ለእኔ ቅድም እንዳልኩሽ አመስግኛቸዋለሁ። ና ለእኔ አርአያዎቼ ብዬ የምናገራቸው ነግሬሻለሁ። ያው መጀመሪያ ላይ ከቅርብ አለቃዬ ጀምሮ ዮናስ ይባላል። እሱ ጥሩ አለቃ ነው። ነገሮችን የሚረዳሽ፣ ነጻነት ሰጥቶሽ የሚያሰራ ነው። እንደዚሁ ቤዛ በሴልስ ማኔጀር፣ በመምሪያ ማናጀር ፍስሀ በጣም በሚገርም ሁኔታ ደግሞ ሰኞ በጣም ጓጉቼ የምጠብቀው ስራውን ከመውደዴና ከመልመዴ ጉጉት የተነሳ ሰኞ በቃ የማይቀር ስልጠና ነበር እና በዚሁ አጋጣሚ ብርሃን ይባላል በጣም ብዙ እውቀቶችን ሰጥቶናል። እና እነዚህ ሰዎች ለእኔ አያት ሪል ስቴት ላይ ትልቁ ድርሻ የሚወስዱት ሰዎች ናቸው። እና በጣም የሚገርም እንትን ነበረ። በቃ ይሄ ቶሎ ባንኜ ሴክተሩ እንዳቃርገኛል። ሰኞ በቃ ደስ የሚል ስልጠናዎች ይቻለሽ። ከዛ በስርሽ ደግሞ ያሉት አለቃዎች ነጻነት ይሰጡሻል። በነጻነት ስትሰሪ ደግሞ ሴልስ በጣም እጅግ በጣም ደስ ብሎሽ ነው የምትሰሪው። ስለዚህ ብዙ ጊዜ ምንድነው ለምሳሌ አሁን ሪል ስቴት ላይ ፕሮስፔክት የሚባል ነገር አለ። እነዛን ዳታዎች በፕሮስፔክት በቀን 10 ትጠይቂያለሽ፣ 15 ትጠይቂ ትችላለሽ። እንደ ሎጂኩ ስታስቢ በቀን 10 እና 15 ፕሮስፔክት ወሰድሽ ማለት አስቢ በወር 450 10ም ካመጣሽ 300 እንደማለት።
ከ300 ውስጥ አንድ ክሎዝ ማድረግ ላይ ከብድሽ ይችላል። ግን እነዛን ዳታዎች ማግኘት ደግሞ ከባድ ነው። ስለዚህ ያንን ፕሮስፔክት አምጣ እየተባለች እንትን ስትባይ ከባድ ነው። ግን ያንቺ አሰራር ያንቺን ሂደት ምናምን እየተከተሉ ነፃነት እየሰጡ ትንሽ አሰሮች ነበርና ያ ፓርት ለእኔ ረድቶኛል። አሁን ላለሁበት ደረጃም ደግሞ የእነሱ ትልቅ ቦታ አለውና እነሱ ለእኔ አርአያ ናቸው። ወደ ኤጀንቱ ደግሞ ስመጣለች እዚሁ አያይዤ ወደ ማርኬቲንግ ደግሞ ስመጣ ቤን ካፕላሮ ይባላል። የአሜሪካ ዩኤስኤ ሆምስ መስራችና ስራ አስኪያጅ ነው። እሱን አርአያ ደግሞ አድርጌ እሱ የደረሰበት ደረጃ ለመድረስ ደግሞ ሂደት ላይ ነው። እግዚአብሔር ተረዳኝ ማለት ነው። እና ለእኔ አርአያዎቼ እነዚህ ናቸው። በጣም ጥሩ። መባ አሁን በሪል ስቴቱ ዘርፍ ላይ ከማን ጋር እየሰራ ይገኛል? መባ አሁን ኦልሞስት በጣም ከሚታወቁ ሴክተሩ ላይ ጥሩ ስም ካላቸው ድርጅቶች ጋር ይሰራል። ዋናው ዓላማዬም ወደዚህ ሲመጣ ሁሉም ሪል ስቴት በአንድ ቦታ አድርጎ ለመስራት ስለነበረ ኦልሞስት ሁሉም ጋር ማለት ይቻላል ከሁሉም ጋር በደንብ እንሰራለን። ያው ስማችንም መባ ማርኬቲንግ ሞቶዋችን ኢዜድ ኮኔክት ነች። ኢዜድ ኮኔክት ያው ሁሉንም በአንድ ቦታ እንደማለት ነውና በዚህ ደረጃ ከሁሉም ጋር እንሰራለን። በጣም ጥሩ። ደንበኞችን እናማክራለን ብላችኋልና ደንበኞች ታማክሩ የምታስከፍሉት ክፍያ ይኖራል? ደንበኞችን የምናስከፍላቸው ምንም አይነት ክፍያ የለም። የኛ አሰራር ምንድነው? ሪል ስቴት ላይ ደንበኞችን ምቹና የሆነ ትክክለኛ የሆነ መረጃዎችን ትሰጫለሽ፣ ታማክሪያለሽ፣ ውሳኔ ለነሱ ትተያለሽ። ያሉትን ክፍተቶች መሙላት ነው። እኛ በአልሚውና በገዢው መካከል ያሉትን ክፍተቶች ለመሙላት ነው የኛ እንደ ማርኬቲንግ ስንመጣ እንጂ እነሱ ጋር ምንም አይነት ክፍያ አንጠይቅም። አንደኛ ሪል ስቴቱ ለኛ የሚከፍለን ኮሚሽን አለ። ከሪል ስቴቱ ነው የምንጠይቀው። ሙሉ ለሙሉ የምንወስደው ከሪል ስቴቱ ነው ማለት ነው። ያሰራሉ። አሁን በተለመደው ውጭ ላይ ሪሴል ሲሰራ ብሮከሮች ምንድነው ከገዥም ከሻጭም ነው አይደል የሚወሰደው? 2% ይወሰዳል። እንደ ሪል ስቴት ግን እንደየድርጅቱ ይለያል። 14ም 10ም 7ም 6 5 እንዲህ አላቸው የየራሳቸው የድርጅቶች ስታንዳርድ። በዛ ደረጃ ይከፍላሉ። ከዛ ውጭ ግን ከደንበኞች የምንቀበለው ነገር የለም። በነፃ ነው። ማንኛውም ሰው ከኛ ጋር መጥቶ የሚፈልገውን ነገር አማክሮ ስለሚፈልገው አይነት ቤት መረጃ ወስዶ ውሳኔ ፍሪ ሰርቪስ ነው ማለት ነው። ነፃ። በጣም ጥሩ፣ ደስ ይላል። ሌላኛው መግቢያችን ላይ እንዳልከን የሞባይል መተግበሪያ ጨርሻለሁ ብለሃል። ስለሱ የምትነግረን ነገር ይኖራል? እሺ፣ መተግበሪያችን መባ ሆምስ ይባላል። አፕ ስቶር እና ፕሌይ ስቶር ላይ ይገኛል። ማንኛውም ሰው ሊያወርደውና ሊጠቀምበት ይችላል። ዋነኛው ሀሳብ ወደዚህ ስንመጣ ምንድነው መባ ማርኬቲንግ ብለን ኢዜድ ኮኔክት ብለን መተናል። ስለዚህ ሁሉም ሰው ደግሞ አሁን ላይ ትንሽ የጊዜ እጥረት አለ አይደል? ሁሉም ሰው ብቻ በቃ ይሄ የሆነ ሰዓት ተቀጣጥረሽ ሁሉ እኮ ሳታስቢ ይደርስብሻል። ብዙ ከስተመሮች ምንድነው ኢቨን ማርኬቲንግ ከፍተሽ ቢሮ ለመምጣት ይቸገራሉ፣ ሳይት ለማየት ይቸገራሉ ምናምን። ስለዚህ ይሄ ነገር ጊዜንም የቆጠበ ነገር ደግሞ ማሰብ አለብኝ አልኩኝና ያው መባ ሆምስን አሰብኩኝ። ስለዚህ ያሉንን አብረውን የምንሰራቸውን ድርጅቶች እዛ ላይ እንጭናለን። ሞባይል አፕሊኬሽናችን ላይ ያንን ሊንክ ትልኪለታለሽ። በዛ ሊንክ ገብቶ ያላወረደ እንዲያወርድ አድርገሽው ያሉትን መረጃዎች በደንብ እንዲያይ ታደርጊዋለሽ። ከዛ በኋላ እንዲያማክርሽ ነው ወደ አንቺ የምትመጪው ማለት ነው። ሙሉ መረጃ እዛ ጋር አንቺ የምትሰጪውን በስልክም የሆነ ቢሮ ይሁን እዛ ጋር አስቀምጠሽለታል። ያንን ያህል ከዛ ውጭ ለውሳኔ የትኛው ከዚህ አንግል ምናምን ብለሽ የምታስረጁን ፓርት ደግሞ ይደውልልሽና ከተመቸውን ቢሮ መጥቶ እንዴት ነው ይሄን ሪሴት እንዲያይቻል ዋጋው እንደዚህ ይላል፣ ያከፋፈሉ ሁኔታ ይሄ ነው፣ ስለዚህ እንዴት ነው ምናምን ሲባል ያለውን ነገር ደግሞ ተገናኝተሽ በስልክ ዲቴል ታወሪያለሽ። ከዛ ወደ ሳይት ትሄጃለሽ። ምን አረግሽ እዚህ ጋር የነበረውን ጊዜ እየቆጠብሽ እያቀለልሽለት መጣ ማለት ነው። ስለዚህ ሁሉም ሪል ስቴት በአፕሊኬሽን ማግኘት ይችላሉ። ከኛ ጋር ጥሩ አሰራሮች አሉ። ስለዚህ መባ ሆምስን ኤኒ ሰዎች አውርደው በውጭ ሀገርም ሀገር ውስጥም ያሉ ይጠቀሙበት፣ ጊዜያቸውን ገንዘባቸውን ቆጥበው የተሻለ ነገር ያገኙበታል ብዬ አስባለሁ። እዚህ ጋር ምንድነው አሁን ብዙ የሽያጭ አማካሪዎች አሉ። ብዙ የሽያጭ አማካሪዎች ሲኖሩ
ለምሳሌ አንቺ የተረዳሽበት አረዳድ እኔ የተረዳሁበት ሌላኛው የተረዳበት አረዳድ ሊለያይ ይችላል። ስለዚህ በመሀል ሚስ አንደርስታንዲንግ ይፈጠራል። እነዛ ነገር ግን ክሊር አድርገን መረጃዎችን ከድርጅቱ ወስደን በትክክል እዛ ጋር እንጭላለን። ስለዚህ ምንም አይነት ሚስ አንደርስታንዲንግ ሳይኖረው መረጃዎችን በትክክል አግኝተው በትክክል ሳይቱን ጎብኝተው የሚያገኙበት ነገር አሳጥረናል ብዬ አስባለሁ። ሁሉም ሰው ቢያርዶ ይጠቀምበታል ብዬ አምናለሁ። በጣም ጥሩ። መባ በሪል ስቴቱ ዘርፍ ላይ ፖድካስት ጀምረዋል። እንግዲህ ይሄ ፖድካስት ለህብረተሰቡ የሚጠቅመው ነገር ይኖራል? አዎ በጣም ይጠቅማል። ሪል ስቴት ፖድካስት አልተሰራበትም። አሁን ላይ ያሉት ሀገራችን ላይ ፖድካስቶች ኢንተርቴንመንት ላይ ያለ፣ ቢዝነስ ላይ ያለ እንደ ሴክተር ግን ሴክተር እየመረጠ እየተሰራበት ያለ ግን ፖድካስቶች አላየው። ስለዚህ ሪል ስቴት ደግሞ በጣም የሚፈልግ በጣም ተፈላጊ ምክንያቱም አሁን አስተውለሽ ካይሽ ሶሻል ሚዲያውን የሪል ስቴት ማስታወቂያ አጥለቅልቆታል። ለምሳሌ አንድ ድርጅት ላይ በሪል ስቴት ላይ 50 ሴልስ ሊሆን ይችላል። ማርኬቲንግ ላይ 20-40 ሊሆን ይችላል። 10ም ሊኖር ይችላል። 10ሩም አስቢ ካምፔን ሲሰራ የሚለቁት ማስታወቂያ አለ። ለምሳሌ 50 ማርኬቲንግ ሊኖር ይችላል። ሪል ስቴት እጅግ በጣም ብዙ ነው። እዛ ሁሉ ማስታወቂያ ሲለቀቅ ሰው ግራ ይጋባል። በቃ የትኛው ነው ትክክለኛ፣ የትኛውን ነው እንትን ማድረግ ያለብኝ? ሁሉንም ጎብኝቶ ሁሉንም ሰምቶ ትንሽ ይከብዳል አይደለም ለደንበኛ። እኛ ዘርፍ ውስጥ ኑረን እንኳን ግራ ትጋቢያለሽ። እንዴ ደግሞ የሪል ስቴት ማለት ነው ምናምን ብለሽ ካጣራሽ በኋላ ነው ስለዛ የምታውቂው። ደግሞ ይሄ ማለት ነው ምናምን በቃ እያልሽ ውዝግብ ውስጥ ትገቢያለሽ። እና ያንን ነገር ይቀርፋል። በገዢና በአልሚ በኩል ያለውን ጋፕ ለመፍታት ነው እዚህ ጋር መባ ሪል ስቴት ፖድካስት ብለን የመጣ። ምክንያቱም ሪል ስቴት ሲባል አሁን ስትደውይ እናንተ ሌቦች እንደዚህ እንትኖች ምናምን ብዙ እንትኖች አሉ። ግን ማለት ነው እዚህ ውስጥ ሁሉም ሪል ስቴት ሌባ ነው ማለት አይደለም። የሚያጭበረብር ይኖራል፣ ምንም ጥያቄ የለውም። ሪል ስቴት ላይ ብቻ ሳይሆን የትኛውም ዘርፍ ላይ እኮ ማጭበርበር አለ። ያንን ለይቶ ማውጣት ነው። ስለዚህ እኛም እንደ ሴክተር ስንሰራ የሚያጭበረብረውንና ትክክለኛውን ሪል ስቴት የምንለይበት አንዱ ሚዲያችን ይሄ ሊሆን ይችላል ብዬ ነው አስቤ ስመጣ። ስለዚህ በመሀል ያለውን ክፍተት ለምሳሌ እንትና ሪል ስቴት ማን ነው ሲባል እንትና ሪል ስቴት ማን ነው የሚለውን ፓርት እዚህ መድረክ ሰጥተሽ ክሊር እንዳያረግ ታረጊዋለሽ። ህጋዊነት ውስጥ ምን ያክል ደረጃ ነው አይሹ? እነዛን ነገሮች ክሊር ካረግሽለት ምን ይሆናል? ስለ ሪል ስቴት ሲባል መባ ፖድካስትን አስበው ያንን ያህል ስለዛ ሪል ስቴት መረጃ ይወስዳል። ስለ ቤቶቹ መረጃ ሲፈልግ ደግሞ ምን አለ? አፕሊኬሽን አለ፣ ዌብሳይት አለ። እነዛ ላይ በትክክል መረጃዎችን ያገኛል። ሳይት መጎብኘት ሲያስፈልገው ለሳይት አስጎብኚዎች አሉ። ሳይት አስጎብኚዎች እነዛን ሳይቶች በደንብ ያሳያሉ። ከዛ ወደ ክሎዝ እየመጣን እንሄዳለን። ምን አረግሽለት? ሚዲያ ላይ እንዲህ ማስታወቂያ ባለ 2 ባለ 3 እንደዚህ የሆነ ሙሉ እንኳን አይነት ነገር አታገኝም። ይደውሉ። በመሀል ከተማ ዛጋ እምብርት እንደዚህ የሆነ ከተማ ምናምን ማስታወቂያ ዲቴይል ኢንፎርሜሽን አላገኝም። አናስቢ ብቻል። ዋነኛው ነገር ሰው የሚፈልገው ምንድን ነው? ዋጋው ነው። ሊገዛ ላይገዛ የሚችለው ነገር አቅሙ ነው፣ ኪሱ ነው። ዲቴይል ማስታወቂያዎች አይኖሩም። አንዳንዴ ዲቴይል ማስታወቂያዎች ሲመጡ ተደራሽ ወደኛ የሆኑ አይደውሉንም ነው ሳቢ ይረዳሉ። ግን እዚህ ጋር ግን ትክክለኛ መረጃዎችን ፖድካስቱ ላይ እንትና ሪል ስቴት ማን ነው ሲባል መረጃ አገኝ። መረጃዎቹ ሲል አፕሊኬሽኑ ላይ እንዳልኩሽ አገኝ። አይሹ ምንም አይነት ጋፓት አይኖረውም ማለት ነው። ክሊር አድርገሽለት ይሄንን ፓርት በገዢና በአልሚ በኩል ያለውን ክፍተት እጅግ በደንብ አድርገን እንፈታለን የሚል ግምት አለኝ። እዚህ አይነት ተስፋ እናደርጋለን ትፈታላችሁ። በጣም ቀላል ነው ሁሉ ነገር ከመባ ጋር ብለን እንጠብቃለን። መባ ከሌሎች ሪል ስቴት ማርኬቲንግ በምን ይለያል? መባ ከሌሎች ማርኬቲንግ የሚለይበት ብዬ የማስበው አሁን እየመጣበት ያለበት ሂደት ማለት አብዛኞቹ የተለመደ አሰራር ነው ይዘን የምንሰራው። አሁን ላይ ግን እኔ ይለየናል ብዬ የማስበው አንደኛ ሞባይል አፕሊኬሽን ይዘን መምጣታችን፣ ሁለተኛ ደግሞ የሪል ስቴቶችን ጋፖችን ለመፍታት እንዳልኩሽ ፖድካስት ይዘን መጥተናል። ሶስተኛም ደግሞ አሁን ላይ እየሰራንባቸው ያሉ አንዳንድ አሰራሮች አሉ። እነሱን ይፋ እናደርጋለን በግልጽ እንደጨረስናቸውና
እነዚህ ፓርቶች ይለዩናል ብዬ አስባለሁ። ዲቴይል ነገሮችን በፖድካስት ማቅረባችን፣ በሞባይል አፕሊኬሽን መምጣታችን እነዚህን ፓርቶች የሚለዩ ይመስለኛል። አብዛኛው ግን ተመሳሳይ አሰራር ስለሚሰራ ማለት ነው። በጣም አሪፍ። ብዙ ወጣቶች ስራ መፈለግ ላይ ይገኛሉና ለእነሱ የምታስተላልፈው መልእክት ካለ? እሺ፣ ጥሩ ጥያቄ ነው። አዎ በጣም ብዙ ወጣት ላይ አሁን ስራ መፈለግ ላይ ይገኛል እንደ ሀገራችን በጣም ብዙ። ነገር ግን እኔ ባለሁበት ዘርፍ ነው የምረዳውና ለእነሱ ከጠቀማቸው ብዬ የማስበው ማለት ነው። አሁን ላይ የሪል ስቴት ቁጥር ብዛት በጣም እየጨመረ ነው። ኦልሞስት ወደ 3000 አካባቢ ሪል ስቴቶች እየደረሱ በሪል ስቴት ብዛት። እነዚህ ሪል ስቴቶችን ስታስቢያቸው ምንድን ነው ሽጠው ነው አብዛኞቹ መገንባት የሚችሉት። ገንብተው የሚሸጡ ውስን ናቸው ካለው ከአቅም ሁኔታ ማለት ነው። ስለዚህ ለመሸጥ ደግሞ ምን ያስፈልጋል? የሽያጭ ባለሙያ ያስፈልጋል። ስለዚህ 3000 ለምሳሌ አንድ ሪል ስቴት 20 ሰራተኛ ይቀጥራል ብለን ብናስብ 3000 በ20 አባሹ ኦልሞስት ወደ 60 ሺህ አካባቢ ይመጣል። እነዛ የ60,000 ሰዎችን በእነዚህ ሴክተር ላይ ያስገባናቸው ማለት ብዙ ነገሮችን ይቀርፋል። እኔ ይሄ በሚታየኝ በራሴ ባለሁበት ሴክተር ላይ ነው። ሌሎችም ደግሞ በየራሳቸው ሴክተር ላይ የሆነ የሚታይ እይታዎች ይኖራሉ። ስለዚህ ወደ እነዚህ አይነት ፓርቶች መምጣት ቢችሉ ግን ሲመጡ ወደውት አውቀውት ተረድተውት ቢሆኑ ደግሞ ሞር ሰክሰስ ማምጣትን ይችላሉ። ይህን ምለው እንዴት ነው? ለምሳሌ አሁን የሪል ስቴት ትምህርት ቤቶች አንድ ወይ ሁለት አሉ። በአሁኑ ሰዓት የ2 ወር የ1 ወር የ3 ወር ስልጠና አለ ማለት ነው። የሪል ስቴት ትምህርት አለ። ስለዚህ እነዛ ላይ የ1 ወር የ2 ወር ስልጠና ወስደው ስለ ሪል ስቴት አሰራሩ ገብቷቸው ወደዚህ ሴክተር ውስጥ መምጣት ቢችሉ አንደኛ ስራ ላይም ሲወዳደሩ የዛን ስልጠና መውሰዳቸውም የሪል ስቴት ተፈላጊ እንዲሆኑ ያደርጋቸዋል በዛ ሪል ስቴት ላይ። ስለዚህ ቢያንስ ባለው ወጣት የስራ ፍለጋ ላይ ባሉት ሁኔታዎች የ60,000ዎችን አቅም በዚህ ውስጥ መሰብሰብ ከቻለን ብዬ እረዳለሁኝ እንደኔ ማለት ነው። ከሌሎቹ ዘርፍ ብዙ ስለሌለውበት ላቅ አልችልም። ግን ይህንን ማድረግ የምንችል የተወሰኑ ወጣቶችን ስራ ማገዝ በደንብ እንችላለን ብዬ አስባለሁ። ሴክተሩን ደግሞ ተረድተውት ከመጡ እጅግ በጣም የሚቀየሩበት ሴክተር ነው። ሪል ስቴት በጣም ትልቅ የሚባል በአለማችን ላይ ትልቅ ኢንቨስትመንት ነው። በዛ ላይ ደግሞ ቤት ስንል ምንድን ነው መሰረታዊ ነገር ነው። ስለዚህ እነዚህ ውስጥ ቢመጡ እንደ ሀገር ደግሞ ምንድን ነው አዲስ አበባ ገና እኮ እየፈረሰች እየተሰራች ያለችበት ሂደት ላይ ነን። አብዛኞቹ ቦታዎች በምንድን ነው አብሮ በማልማትም በጨረታም በተለያየ ነገሮች ወደ ምንድን ነው እየተሰጡ ያሉት? ለሪል ስቴት ነው እየተሰጡ ያሉት። ስለዚህ እነዚህ ፓርቶች ማንን ይፈልጋሉ? ብዙ የሽያጭ ሰራተኞች ይፈልጋሉ። አሁን ላይ ሶሻል ሚዲያ ላይ ስናይ ብዙ ማስታወቂያዎች ስለምናይ ብዙ የሽያጭ አማካሪ ያለ ይመስላል። ውስን ናቸው። እንደውም ካለው እጥረት የተነሳ የመቀማማት ሂደት ላይ አሁን ያለው የሽያጭ ሰራተኛ ልክ አንዱ ድርጅት የሆነ ማስታወቂያ ሲያወጣ ያኛው የሆነች ደሞዝ ደግሞ ከፍ ያደርግና የዛን መውሰድ እጥረት ስላለ እጥረት ባይኖት ግን ተረጋግቶ ይሰራሉ። ያ መሆኑም ደግሞ ለሴክተሩ አይጠቅመው። አንደኛ ሴልሱ ተረጋግቶ ካልሰራ ምን ይሆናል? እዛም ሲል ሽያጮችን ማምጣት አይችልም። አንድ ሰው ምን ይፈልጋል? ለሆነ ነገር ላይ ብቁ ለመሆን ተረጋግቶ መስራት አለበት። ስለዚህ ተረጋግቶ ሲሰራ ስለሆነ ግብሽን መምታት የምትችል እነዛን ተረጋግቶ የመስራትን ሂደት ደግሞ ለማምጣት እነዚህ የሽያጭ አማካሪዎች ያስፈልጉናል። ስለዚህ የ2 ወርም የ3 ወርም ስልጠና ወስደው ወደዚህ ቢመጡ ራሳቸውን ቀይሮ በዙሪያቸው ያለውንም ሰው መቀየር የሚችሉበት አቅም አለ እዚህ ውስጥ። ግን ስትመጡ አውቃችሁ ተረድታችሁ ቢሆን ደግሞ እጅግ ትወዱታላችሁ ብዬ አስባለሁ። ይሄ ነው ላስተላልፍ የምችለው። ሌላኛው ከእናንተ ጋር ስራ ለመስራት ለሚፈልጉ ሰዎች ድርጅታችሁ ምን አይነት መልእክት አለው? ገና ስገባ እንደነገርኩሽ ምንድነው በቋሚና በፍሪላንስ የሚባል አሰራር እንሰራለን። በፍሪላንስ አሁን ከ150 በላይ ከኛ ጋር የሚሰሩ ሰዎች አሉ። አሁንም እኛ 1000 2000 ቢመጣ ችግር የለብንም። ዋናው ይስራ ነው። ስራው እንዲሰራ ነው የምንፈልገው። የፍሪላንስ ግሩፕ አለ። እዛ ግሩፕ ላይ ፍላጎት ያለውን ሰው እናካታለን፣ ኢንፎርሜሽን እንሰጣለን። ስለዚህ ሁለተኛ አፕሊኬሽኑ አለ። ከአፕሊኬሽኑ ላይ መረጃ ይወስዳል። እኛ ጋር ደግሞ ህጋዊ ውልነትን እንሰጣለን። ህጋዊ ውል ይወስዳል። የትኛውም አይነት ሽያጭ በሚሸጥበት ሰዓት የሚከፈልን ኮሚሽን እናገራለን።
ስለዚህ በራችን ሁሌም ቢሆን ክፍት ነው ማለት ነው። ሁለተኛ እንደ ሁለተኛም ስራ ማሰብ ይችላሉ። አሁን እኛ ጋር ያሉት አብዛኞቹ ስራ ላይ ያሉ ሰዎች ናቸው፣ የተለያዩ ሴክተር ላይ የሚሰሩት። ግን ምንድነው የሆነ ሰው ሪልስቴት መግዛት ፈልጋለሁ የሆነ ቤት እገዛለሁ ምናምን ሲል ከሰሙ አዛልፉት እንደዚህ አይነት ሰው እኮ አለ ብለው ወደኛ ጋር ያገናኙታል። ያ ሰው በማምጣቱ ክፍያ ይወስዳል ማለት ነው። ስለዚህ የሆነን ነገር ሰምቶ ከማሳለፍ ወደ ቢዝነስ ቀይሮ መስራት አንድ ብልሃት ነው ማለት ነው። እንደ ሁለተኛ ዘርፍ አንደኛ ትልቅ ብሮች ነው እዚህ ጋር የምታገኙ። እዛ ጋር በወር ከሚከፈልሽ በላይ አንድ ጊዜ እዚህ ጋር ታመጫዋለሽ። አይሹ አድቫንቴጅሽን ተጠቀምሻት ማለት ነው። ስለዚህ እኔ የስራ ሁኔታ ውስጥ ያሉ ሰዎች ከኛ ጋር መስራት ይችላሉ። ሁሌ በራችን ክፍት ነው። በዚህ አይነት መልኩ ይቻላል ማለት ነው። መባ በሪል ስቴት ዘርፉ ላይ ምን የተለየ ነገር ይዞ ይመጣል ብለን እንጠብቅ በቀጣይ? መባ በሪል ስቴት ዘርፉ ላይ እጅግ በጣም ብዙ ነገሮች ፕሮጀክት ነው። እንደ ቴክኖሎጂ በሲስተም የሚሰሩ ነገሮች አሁን የመጣኑ ሚዲያ ላይ በፖድካስት መረጃን ክፍተቶችን ለመሙላት ትክክለኛ መረጃዎችን በአፕሊኬሽን አይደል። አሁንም ደግሞ ከዚህ ያሻሽለን ዘመኑ በደረሰበት ደረጃ አንዳንድ የሶፍትዌር ባለሙያዎች ከሆነን እየሰራሉ የተሻለ ነገር ይዘን እንመጣለን። ከእግዚአብሔር ጋር ሲደርስ ቅድም ብየዋለሁ ይፋ እናደርጋለን እና ብዙ ነገሮች አስበን ዘርፉንም ለማገዝ ደንበኛውንም ለማገዝ ድርጅቱንም ለማሳደግ የሚያስችሉ ነገሮች ላይ እየሰራ ነው። ስለዚህ በቅርቡ የምናወራው ይሆናል። እሺ የሪል ስቴት ስራ እንግዲህ ከባድ እንደመሆኑ እዚህ ስራ ላይ ገጠመ ፈገግ የሚያስብል ይሆናል፣ የሚያሳዝን ይሆናል። ገጠመኝ ካለ እስኪ። እዚህ ዘርፍ ላይ ምን መሰለሽ ስራው ከባድ ነው። ከባድ ነው ሚስ ምንድነው? የትኛውም ስራ ከባድ ነው ስራ ሲሰራ። ነገር ግን የትኛውም ስራ ፈተና አለው። ሪል ስቴት ላይ ብቻ አይደለም ግን ትንሽ ከበድ የሚያደርገው በየጊዜው አዳዲስ ከስተመር ሊኖርሽ ይገባል። ያንን ከስተመር አውርተሹ ሳይት አሳይተሹ መልስ ካልሰጠሽ ቁጭ ነው እንዴ። ስለዚህ ምን ማድረግ አለብሽ? ደግሞ አዳዲስ ከስተመሮች ማፍራት አለብሽ። አንዱ ቻሌንጅ እሱ። ሁለተኛ ቶሎ አይወስንልሽም እንዳልኩሽ፣ እሱም ቻሌንጅ ነውና የሚሰራበት አሰራር ሂደት ያንኛ ጋር እንዴት ነበር? ዲያስፖራ ዲፓርትመንት ነው ብዬሻለሁኝና የተለመዱ አሰራሮች እዛ ስገባኒ አንደኛው ቴሌማርኬት በቃ የሆነ ዳታ ኑሮ እየደወልሽ ምናምን ነገር ከስተመሮችን መረጃ የምትሰጭበት ሂደት ነው። ሁለተኛው ደግሞ ሰርቬይ ነው። ትራዲሽናል አሰራር ነው ሰርቬይ ለኔ። በቃ ወተሽ በቃ ይሄ ፖቴንሻል ከስተመር አሉ ተብሎ የሚጠበቁበት ቦታ ላይ ኤርትኬት ሊሆን ይችላል፣ ሆቴሎች አካባቢ ሊሆን ይችላል፣ ካፌ ላይ ሊሆን ይችላል። እኔ በቃ አላ ይሄ ፖቴንሻል ከስተመር አለ ተብሎ የሚታሰብበት ኢሚግሬሽን አካባቢ ሊሆን ይችላል ምናምን። እዛ ቦታ ሄደሽ ፍላየር፣ ቢዝነስ ካርድ ምናምን ይዘሽ ሄደሽ መረጃ መስጠት እሱ ትንሽ ከባድ በቃ የሰው ፊት አላርል ያው ይከብዳል። ሄደሽ እንዲህ ሊስቲው ላይ ባለ ትመስል ትችላለሽ የሆነ ነገር ስትዩ በቃ አላ ካለው ከጊዜ አንፃር ሰው ደግሞ አሁን ዘንጦ ምናምን ነው አይደል ስርቆት የሚያሉ የሆነ ዘንጠሽ ሄደሽ የምታዋሪው ሌላ ነገር ነው የሚያስብሽ እና ብዙ እንትኖች እሱ ፈተና ነውና። ሌላኛው ምንድነው ሪፈራል ማርኬቲንግ ነው ሶስተኛው። አራተኛው ደግሞ ያው ዲጂታል ለኔ በጣም ምርጡ ምለው ሪፈራል ማርኬቲንግ ሚንስ ምንድነው? ለምሳሌ እዚህ ጋር ያለ ወንድሜ በዚህ ያለ የሆነ ቤተሰብ ከላይ ያለ ምናምን ያ ሰው እዛ ስራ ላይ እንዳለሽ በደንብ እንዲነግርልሽና መረጃዎች እንዲሰጥልሽ ለሱ ማሳወቅ ምን ይሆናል? በትውውቅ ሲሆን ሽያጮች በጣም ፈጣን ናቸው። እንደውም ማስታወሳለሁ ኢንዶሚን ነው የምንላት እንደዛ ፈጥና ሽያጭ ስትመጣ ኢንዶሚን ቀላል አይደለች፣ ወደ ወርል ቶሎ በስላም ምናምን ደርሰው ኢንዶሚን ነው ሽያጭ የምንላት ሪፈራል ማርኬቷ ነው። ምክንያቱም በቃ ኦልሬዲ እህትሽ ከሆነ ይላከችልሽ ምን አለ መተማመን አለ በመካከል፣ ወንድምሽም ከሆነ እዛ ጋር ይላከልሽ መተማመን አለ። ስለዚህ ያ ሰውን ባታቂውም በቃ በቀላሉ መረጃውን ሰጥተሽው ቤተሰቡ ነሽ ቶሎ ሽያጮችን ታከናውኛለሽ። እኔ በጣም የምጠቀማት አንዷን ፓርት እሷ ነበር። ሁለተኛ ግን ዲጂታሉ ነው በጣም የምሰራበት። በቃ ኦንላይን ላይ ማስታወቂያ ትለቂያለሽ፣
መረጃዎች ትሰጫለች ምናምን። ከዛ አንድ ጊዜ በቃ ብሩክ አንተ እስቲ ሰርቪስ ሰርተህ አታውቅም፣ እስቲ እንውጣና ምናምን ሰርቪስ ትሞክር። ኧረ ነው እኔ አልችልም፣ እንደዚህ ይከብደኛል፣ እኔ በሁለቱ ብሰራ ይሻለኛል ምናምን ነበር የምላቸው። ከዛ አንድ ቀን በቃ እሺ ምናምን ብለሽ እንደ ፍሬንድ እንትን ሲሉሽ ያው አብረሽ ወጥ ልስራት የለ የት ነው የምንሄደው ምናምን ሲል ሂልተን እዛ አሪፍ ሰው እናገኛለን ምናምን ተባለ እና ይመስለኛል የሆነ የፋሽን ምናምን ኤክስፖ የልብስ ፋሽን ምናምን እንደዚህ አይነት ኤክስፖ አለ ሳስታውስ ይመስለኛል። እና ሰዎችም ይመጣሉ፣ እዛም ደግሞ ጥሩ ሰው ይገኛል። በቃ የሆነ እኮ ጁስ ነገርም ወይ ደግሞ ቡና ነገር ብናዛ አይከብደንም እዛው ነው ምናምን ተባለ። ያው ፍሬሽነስ እሺ በቃ ብዬ ወጣሁ። ከዛ ትልቅ የሆነ ፓርኪንግ አለው ሂልተን እና በቃ ገና ሲወርዱ ቢዚ እንዳይሆኑ እዚህ ጋር እናናግራቸው ተባለ። ከመኪና አልወረደችም ገና የሆነ ስልክ እያወራች ነበርና ጠበቋት። ልክ ስጨርስ ሄድኩና ወደ እሷ ላናግራት ስል ደንግጣ መስኮቱን ዘጋችብኝ። ከዛ እኔም ደነገጥኩኝ። ማለት አንቺ አስበሽ ሄድሽው ስራ ሁለታችሁ ደነገጠች፣ እኔም ደነገጥኩኝ። ያን ሰርቪስ ሰርቼ አላውቅም እንዴ። ከዛ ፍላየርና ቢዝነስ ካርድ ይዣለሁ። አይ እኔ እንደዚህ ሪል ስቴት ሰራተኛ ነኝ ምናምን ከሰማችኝ እንዴ መስኮቱን ዘግታብኛለች። ከዛ አያት ምናምን የሚለውን ስታይ አወረደች። ኦኬ ሶሪ ምናምን አለች። ከዛ በኋላ እኔ ደብሮኝም ነው የሄድኩት ማለት በቃ። ከዛ ደግሞ የሷ ያየሰጠችኝ ምላሽ ሳይ ከበደኝ ማለት ልክ ነች እሱ በሰዓቱ አልፈርድም እሱ። እኔም ደግሞ ሰርቼ አላውቅም እና የሰርቬንትን በቃ እሱን አየሁኝ። ከዛ በኋላ በፍጹም እኔ ሰርቬ አልወጣም። እሷን ሰርቬንትን ብዬ ዳታ ምናምን ልትቀበይ ስትል ሰው ስልክ መስጠት አይፈልግም። በቃ ያንተን ይልሽና ያንቺን ይወስድና እንትን ያ ደግሞ ጥቅም የለውም። አንቺ ያን እሱን ዳታ ካሪያሹ ዛሬ ነገ ይደውላል እያልሽ ትጠብቂያለሽ እንጂ ምን ይሆናል? ምንም ዳታ የለሽም እንደማለት ነው። ከዛ ሌሎች በዛው ቀረች ወይስ ብትደውል ባትደውል ከዛ በኋላ አታውቂማ። ማስታወቂያም ትለቀ የለ ማን አታውቂውም። አይሹ ደንበኛሽን ለይተሽ አታውቂም። ስለዚህ ላንቺ የሚጠቅምሽ ምንድነው? የእሷን ስልክ ብትይዢ ለይተሽ ምናምን እንደዚህ እየተከታተልሽ ነው የሚሄድ። ከዛ ሌሎቹንም እዛ ኤክስፖ ውስጥ ገብተህ ለማናገር ምናምን የሚደረገውን ሂደት በቃ ሳየው ይከብደኛል። ሂጄ እንዲህ ማስተዋወቅ እየከበደኝ መጣ። ኧረ በፍጹም ይሄ ነገር ከኔ እየሄድን በቃ የሚሻለኝ ሶሻል ሚዲያ ላይ ቮይስም እየላኩኝ መረጃዎችም እየላኩኝ ማስታወቂያ እንትን ሪፈራል መጠቀም እንጂ በፍጹም በቃ ማለት በቃ ሰው ፍላጎት አያሳይሽም። ፍላጎት ሲያሳይሽ አይደል የምታወራው። ይሄ ነገር በቃ ምናምን ብዬ በዛው ተውኩትና ትንሽ ለኔ የገጠመኝ ነገር በቃ አስደንግጣኛለች ሴትዮዋ። እሷም ደነገጠች፣ እኔም ደንግጬ በዛውም ሰርቭ የሚለውን ፓርት ጠልቼው ነው ያቆምኩትኝ። ከዛ በቃ ሁለተኛ ብዬ ዲጂታል ላይ በጣም እሰራለሁ። እሱም ደግሞ ያው አዋጥቶኛል እግዚአብሔር ይመስገን። ጥሩ ነገር ነው ያየሁበት እንጂ ይሄኛው ትንሽ ማረሰው ገጠመኝና የሚደብረኝ ሳስበው እሱ አሁን እንደማወራሽ አይደለም በሰዓቱ እዛ ላይ ስትሆኚ ይለያል። ቦታው ላይ ስትሆን በቃ ትንሽ ይከብዳል። እሱ ነው እንደ ገጠመኝ ብዬ የማስበው። በጣም ጥሩ እንግዲህ እሺ፣ አቶ ብሩክ እስካሁን ስለሰጠህን ማብራሪያ እጅግ አድርገን እናመሰግናለን። በመጨረሻ ልታስተላልፈው የምትፈልገው መልእክት ካለ? እሺ፣ እኔም በጣም ነው የማመሰግነው። በመጨረሻ ማስተላለፍ የምፈልገው ነገር ምንድነው? ያው የመጣንባቸው ሂደቶች አሉ እስካሁን ያወራናቸው። መባ ማርኬቲንግ ያው በሪል ስቴት ማርኬቲንግ ላይ ነው የሚሰራው። ስለዚህ ማንኛውም አይነት ነገር ስናማክር ሁሉም ነገር በነፃ እንደሆነ ደንበኞች እንዲገነዘቡ እነሱን የማሳወቅ ስራ ነው መጀመሪያ የምንሰራው። እነሱ ካወቁ በኋላ ነው ወደ ውሳኔ ነገሮችን ተረድተው ምናምን ሁሉ ነገር ማድረግ ያለባቸውን አሳውቀን። ምክንያቱም ሪል ስቴት ላይ እንደተባለው ሪል ስቴት ሲባል ሌቦች ናቸው እንደናቸው ምናምን የሚለውን ነገር ለመቅረፍና ትክክለኛ ሪል ስቴቶችም እንዳሉ የእነሱን እውቅና እየሰጠን በዛ ደረጃ ለደንበኞችም ግልጽ አድርገን ለመስራት የመጣ ነው። ስለዚህ ቢሮአችን ሁሌ ክፍት ነው። ቢሮአችንም የሚገኘው ሰንጋተራ የኦቤክ ህንፃ ከፍ ብሎ አዲሱ ህንፃ ላይ 5ኛ ፎቅ ይሆናል። ስለዚህ ማንኛውም ሰው መጥቶ ማማከር የሚፈልገውን ነገር ማማከር ይችላል። ሁለተኛ ሞባይል አፕሊኬሽኖችን ጨርሰናል በማሆምስ ብለው አውርደው መጠቀም ይችላሉ። ሶስተኛ ደግሞ ሪል ስቴት ላይ ቢጠየቅልን ብለው የሚያስቡት ጥያቄዎችም ሪል ስቴቶችም ካሉ እነሱንም ሊንክ ትሪያችን ላይ ዋትስአፕ አስቀምጠናል። ዋትስአፕ ላይ ያላቸውን ጥያቄዎችም
ማስተላለፍ ይችላሉ፣ ሊልኩልን ይችላሉ፣ ይደርሰናል። ስለዚህ በፖድካስትም በአፕሊኬሽንም ቢሮአችንም ክፍት አድርገን ሁሉንም ነገር ለመስራት ዝግጁ ነን። ስለዚህ ማንኛውም ሰው ይወደዋል ብለን እናስባለን ሀሳቡን። ስለዚህ እንደዚህ አይነት መልእክቶች ደግሞ እንዲደርሳቸው ዩቲዩባችንን ላይክ፣ ሰብስክራይብ እያደረጉ ከኛ ጋር ቤተሰቡ ነው እንዲቀጥሉ ላሉኝ። እንዲሁም ደግሞ ማንኛውም ሰው መጀመሪያ እንዳልኩት ከኛ ጋር መስራት የሚፈልግ ሰውም እንደዚሁ ቢሮአችን ክፍት ነው፣ ለእነሱም ከኛ ጋር አብረው መስራት ይችላሉ እና አመሰግናለሁ። ይሄን ነው ማለት ነው። እኛም እናመሰግናለን በጣም። ከመባ ማርኬቲንግ ስራ አስኪያጅና መስራች ከሆኑት ከአቶ ብሩክ ሰጠኝ ጋር የነበረን ቆይታ ይህን ይመስል ነበር። በቀጣይ ስለ ቤቶቹ እንደዚህ አይነት መረጃ እንዲደርሷችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። መልካም ጊዜ